በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በኢየሩሳሌም በኢትዮጵያ ገዳማት ስብከተ ወንጌል ግሩፕ ውስጥ ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም በመንግስተ ሰማያት የምትመሰሉ ሕፃናት ጭምር እስከ ሞት ድረስ በወደደን በአምላካችን ፍጹም ሰላምታ ሰላም እላችኋለሁ። እንደምን አመሻችሁ? አሜን። መመስገን የባህሪ የሆነ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሸረት የሌለበት ዘላለማዊና ቅዱስ የሚሆን አምላካችን እግዚአብሔር ስሙ ከምድር እስከ አርያም የተመሰገነ ይሁን። እንግዲህ መልእክት ለማስተላለፍ ነው የገባሁት። የፊታችን እሁድ እንግዲህ ሆሳዕና ነው። ስብከተ ወንጌሉ በየዓመቱ ቅዳሜ ቅዳሜ ጉዞ ያስሄድ ነበር። ነገር ግን ዘንድሮ የእስራኤላውያን ፍስ የሚባለው በዓል ወይም ፋሲካ ስለሆነ ስራ ስለሌለ በየመስሪያ ቤቱ ዝግ ስለሆነ እንዲህ ከሆነ ሰው መምጣት የሚችል ከሆነ እሑድ ቀን ይሁንና ሰውም ስርዓቱን አይቶ አንደኛ ስርዓተ ፍታት የሚፈታው እሑድ ነው ሆሳዕና ስለሆነ በየዓመቱ ዝም ብለን እንሄዳለን እንጂ በሕማማት ፍታት ስለሌለ ሰው ቢሞት ችግር ቢገጥም ስለማይፈታ የሚፈታው የሆሳዕና ዕለት እሑድ ስለሆነ ሰው ያንን ስርዓት አይቶ ሆሳዕና በአርያም እያልን ዘንባባ ታድለን እሱን በዓል አክብረን ከጨረስን በኋላ ቤተፋጌ ሄደን ቦታው ላይ ደርሰን ደግሞ ተማምረን እንመለሳለን ማለት ነው። ስለዚህ ጉዞ የሚካሄደው ቅዳሜ ሳይሆን እሑድ መሆኑን አውቃችሁ ሁላችሁም የከተማው በተመደቡ አስተባባሪዎች አማካኝነት በመላው እስራኤል ያላችሁ ኦርቶዶክሳውያን ወገኖቼ ሁላችሁም ተመዝግባችሁ የሆሳዕናን በዓል በዕለቱ ዕለት እሑድ የዛሬ ሳምንት እንድናከብር በቤተ ክርስቲያን ስም ጥሪያችን እናስተላልፋለን። እንግዲህ ሁላችሁም እንደምታውቁት እንግዲህ ቅዳሜ የምናደርገው ለስራ ለእናንተ እሑድ ስለማይማቻችሁ ነበረ። ዘንድሮ ግን በታሪክ አጋጣሚ እሑድ ቀን ስለዋለ በዛ ቀን ደግሞ ስራም ዝግ ስለሆነ የፋሲካ በዓል ስለሆነ ያንን አስመልክቶ ስራ በየቦታው ዝግ ስለሆነ መጣችሁ በጋራ እንድናከብር እዚሁ አጋጣሚ በድጋሚ መልእክት ማስተላለፍ እፈልጋለሁ። እግዚአብሔር ከሁላችን ጋር ይሁን። አባ ስብሐት ነኝ ከስብከተ ወንጌል። እግዚአብሔር ሁላችሁን ይባርካችሁ።